2018 ላይ ምንም አይነት የገንዘብ ችግር እንዲኖርባቸው የማትፈልጉ ሰዎች ይህ ቪዲዮ ለእናንተ ነው። ተማሪም ሆኑ ስራም ያላችሁ የማገኘው ገንዘብ በቂ አይደለም ብላችሁ የምታስቡ ከሆነ በእነዚህ 3 ወራቶች ውስጥ አሁን የምነግራችሁን ነገር ዴዲኬትድ ሆናችሁ የምታደርጉ ከሆነ 100% አይደለም 101% ቃል ገባላችኋለሁ 2018 ላይ ስለ ገንዘብ አታስቡ። ወደ ዋናው ሀሳቤ ከመግባቴ በፊትና የእናንተንም ጊዜ ከማቃጠል በፊት አንድ እውነታ ልንገራችሁ። አሁን የምነግራችሁ ነገር ኦንላይን ላይ የምትሰሩ ስራ ቢሆንም ቀላል ግን አይደለም። ከናንተ የሆነ ኤፈርት ይጠይቃል። አሁን ወደ ዋናው ሀሳብ ልግባ። የመጀመሪያ ማወቅ ያለባችሁ ነገር ኦንላይን ላይ የተሰራበት ስላለው ፍሪላንሲንግ የተባለው የቢዝነስ ሞዴል ነው። በአጭሩ ፍሪላንሲንግ ማለት እናንተ የሆነ ስኪል አላችሁ፣ እሱን ለተለያዩ ደንበኞች መስጠት ማለት ነው። ለምሳሌ ኮሚኒኬሽን፣ ስክሪፕት ራይቲንግ፣ ቪዲዮ ኤዲቲንግ ወይንም ግራፊክ ዲዛይነር ሊሆን ይችላል። ከዚህም በላይ በጣም ብዙ ስኪሎችን መጥቀስ እንችላለን። ከእነዚህ ውስጥ አንዱ ስኪል ያለው ሰው ስኪሉን ለሚፈልገው ደንበኛ ሲሰጥ ፍሪላንስ አደረገ እንላለን። ሁለተኛ ማድረግ ያለባችሁ ነገር ኦንላይን ላይ ሊሰራባቸው ከሚችሉ ስኪሎች ውስጥ መካከል እናንተ የሚመቻችሁን አንዱን አውጥታችሁ በዚህ 3 ወር ውስጥ በደንብ መማር ነው ማለት ነው። በዚህ ክረምት ውስጥ 5-6 ሰዓት ፊልምና ቲክቶክ ቁጭ ብላችሁ የምታዩ ሰዎች ከዛ ሰዓት ላይ ቀንሳችሁ በቀን ለ2-3 ሰዓት አንድ ስኪል ብትማሩ ህይወታችሁን መቀየር ትችላላችሁ እያልኳችሁ ነው። አሁንም ልድገመው፣ ህይወታችሁን መቀየር ትችላላችሁ። ሶስተኛ ላይ የምታደርጉት ነገር ደግሞ አንድ ስኪል በደንብ ከተማራችሁ በኋላ ምን ያክል መስራት እንደምትችሉ የሚያሳይ ሳምፕል ወርክ ትሰራላችሁ ማለት ነው። ስራ አፕላይ ማድረግ ስትጀምሩ ይሄንን መስራት እንችላለን ብላችሁ ለደንበኞች የምትልኩት ነገር ማለት ነው። ባጭሩ ፖርትፎሊዮ ይባላል። ፖርትፎሊዮ እንዴት ነው የሚሰራው ምናምን እሱን ተውት ለጊዜው። እናንተ ማድረግ የሚጠበቅባችሁ ነገር መጀመሪያ እኔ ከነገርኳችሁ ጀምራችሁ ስቴፑን ተከተላችሁ ማድረግ ነው። እናም ይሄንን ነገር እንደ ቻሌንጅ ነው ያዘጋጀሁት። ቻሌንጁ ዛሬ ነው የተጀመረው። ስለዚህ በቻልኩት አቅም እናንተ ማወቅ አለባችሁ የምላቸውን ነገሮች በየ3 ቀኑ ቪዲዮ ለመስራት እሞክራለሁ። እናም ደግሞ እናንተ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። የሁላችሁንም በቻልኩት አቅም ለመለስ እሞክራለሁ። ቻሌንጁን የተቀላቀላችሁ ሰዎች ደግሞ ኮሜንት ላይ ቻሌንጅ አክሴፕትድ ብላችሁ ኮሜንት ብታደርጉ ደስ ይለኛል። እናም ደግሞ እኔ ብዙ ጊዜ ቴሌግራም ላይ አክቲቭ ስለመሆንና ብዙ ነገር ስለምናወራ የቴሌግራም ቻናል መቀላቀል ከፈለጋችሁ ቴሌግራም ላይ ሚፍታ ሰይድ ብላችሁ ሰርች ስታደርጉ የቴሌግራም ቻናል ታገኛላችሁ። እሱ ላይ ጥያቄያችሁን ማንሳት ትችላላችሁ ማለት ነው። ይመቻችሁ። ቀጣይ ቪዲዮ እንገናኝ።